ሶስተኛ ክፍል ተማሪ ነህ። ከዛ ውጤት እየጠበቅክ ነው። ውጤት ደግሞ ከሳምንት ወይ ከሁለት ሳምንት በኋላ ይመጣል። ከዛ በኋላ ታልፋለህ። ከዛ በኋላ ዩኒቨርሲቲ ትገባለህ። ከዛ በኋላ ፍሬሽማን ትሆናለህ። ወይ ሶሻል ነህ ወይ ናቹራል ነህ። ጉዳዩ እሱ አይደለም። ፍሬሽማን ላይ የምታመጣው ውጤት በህይወትህ በጣም ወሳኝ ነው። ለሁለት ነገር ነው በጣም ወሳኝ የሚሆነው። ምክንያቱም ዩኒቨርሲቲ የምታገኘው ግሬድ ወሳኝ ነው በህይወትህ። እሱ ደግሞ ፍሬሽማን ላይ ከተበላሸ በኋላ ማስተካከል በጣም ከባድ ነው። ሁለተኛ ደግሞ አሁን ፍሬሽማን ላይ በምታወጣው ውጤት ነው የምትገባው ዲፓርትመንት የሚወሰነው። ጥሩ ዲፓርትመንት ለመግባት ጥሩ ውጤት ማምጣት አለበት። ጥሩ ዲፓርትመንት ኢን ሴንስ የምትወደው ዲፓርትመንት የምትፈልገው ማለት ነው። ለእኔ ሁሉ ዲፓርትመንት ጥሩ ነው። ስለዚህ ጥሩ ውጤት ማምጣት አለብህ። እንዴት ጥሩ ውጤት ላምጣ ካልከኝ እኔ የምነግርህን ነገር በደንብ ስማኝ። ምርጥ ነገር ይዘንልህ እየመጣን ነው። ሌላ ምንም አይደለም ማድረግ ያለብህ www.ofijan.com ላይ ትሄድና ከዛ በኋላ እዛ ላይ ያለውን ቼክ ታደርጋለህ። የሚገራርሙ ጽድት ያሉ ሾርት ኖቶችን ለፍሬሽማኖች። ከዛ ደግሞ እዛው ላይ ስቴዲ ፕላን አዘጋጅተንላችሁ ኢንተግሬት የተደረገው ኤአይ ደግሞ የስቴዲ ቢሄቨራችሁን እያጠና ጥያቄ እየጠየቃችሁ ምን ያክል እንደገባችሁ ራሱ አንደርስታንድ እያደረገ እያስረዳችሁ እንደ ቱተር አክት እያደረገ የሚገርም ውጤት እንድታመጡ። ከዛ ደግሞ እሱ ብቻ አይደለም፣ ለእያንዳንዱ ፈተናችሁ ለሚድ ፈተና፣ ለፋይናል ኤግዛም ፈተና ሙሉ አንደርስታንድ አድርጋችሁ እንድትገቡ ጥያቄ የሚጠይቃችሁ ከእያንዳንዱ ቻፕተር፣ ከእያንዳንዱ ቶፒክ፣ ከእያንዳንዱ ሰብ ቶፒክ በደንብ ደግሞ እንድትረዱት ቪዥዋላይዝ እያደረገ የሚያስረዳችሁ ኢንተግሬት የተደረገ ኤአይ ያለበት የሚገርም ዌብሳይት አለ ማለት ነው። ስለዚህ አሁን አንተ ማድረግ ያለብህ ሌላ ነገር አይደለም። ይህንን ቪዲዮ ብቻ ፌቨረት ላይ አድርግና ከዛ ለጓደኛህም ደግሞ ንገረው። አመሰግናለሁ። የማይመለከታችሁ ከሆነ ደግሞ እናንተ ፍሬሽማን ካልሆናችሁ ደግሞ እባካችሁ ይህን ቪዲዮ ሼር አድርጉልኝ እና ሪፖስት አድርጉ።